የቁርጡ ቀን ደረሰ። ወይዘሮ ሜላት ደነገጠች። ሀና ምን እየተካሄደ እንዳለ አልገባትም። እርግብ ያስደነገጣት ነገር ምንድን ነው? ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበል። ይህን ቻናል ላይክ፣ ሰብስክራይብ በማድረግ አበረታቱን። ሀንዬ እውነት እያላት ነገር ግን እየፈራችው ነገር አንድ እውነት አለ። እሱም አንደኛ ቤተሰቦቼ ቢሆኑ ምን ማድረግ አለብኝ? አሁን ከነሱ ጋር ልኖር ነው ወይስ እነሱን ትቼ አባቴ ጋር ልኖር ነው የሚለው ነገር አሳስቦታል። ሁለተኛ ደግሞ ለምንድን ነው እንደዚህ የኔን ህይወት የቀማችኝ? ልጅቷስ ማናት? ከኔስ ምንድን ነው የምትፈልገው የሚለውን ጥያቄ መመለስ አልቻለችም። ነገር ግን ውጤቱ ስታይ ወይዘሮ ሜላት ስትደነግጥ ሀናም አብራ ደነገጠች። ምን እንደተፈጠረ በማታውቀው ቅጽበት ወይዘሮ ባዩሽ ነገሮችን አስተካክላ ሁሉንም ነገር አቀነባብራ ነበረ እዛ ሆስፒታል ውስጥ የሄዱት። ምክንያቱም ወይዘሮ ባዩሽ መጀመሪያውኑ ሀና የወይዘሮ ሜላት ልጅ እንደሆነች በደንብ ታውቅ ነበር። የወይዘሮ ባዩሽ ከሀና ጋር የሚያገናኛት ምንድን ነው ብላችኋል ሁላችሁም። ግራ የገባችሁ ነገር ወይዘሮ ባዩሽ ይቅርታ የሀንዬ አባት ባለቤት ናት። ማለት ኖላዊ ማለት ነው። የሀንዬ አባት የድሮ ባለቤቱ ናት። መሀነህ መውለድ አትችልም ብላ ነበር ትታው የሄደችው። ስለዚህ በዛ ቅጽበት እሷን ሲያሳድግና ከእሷ ጋር የሚያሳልፈውን ጊዜ የእያንዳንዱን ጊዜ ታውቅ ነበር። ለዛ ነው ሀናን የምታውቃት። ሀናን ልጇ እንደሆነች መጀመሪያውኑ ሰራተኛ እንዳልሆነች ታውቅ ነበር። እያንዳንዱ ነገር ያቀናበረችውም መስቀሉም ፎቶውም ከእሷ ጋር እንዳለ በደንብ ስለምታውቅ አባቷ ቤት ስላለ እንዲሰረቅ ያደረገችውም ይሄ ነው። ሁላችሁም ግራ እንደገባቸው አውቃለሁ። ምክንያቱም እንዴት ሀና የእሷ ልጅ የወይዘሮ ሜላት ልጅ እንደሆነች አወቀች የሚለው ጥያቄ የብዙዎቻችሁ ግራ ያጋባችሁ ይሄ መልስ ይሆናችኋል ብዬ አስባለሁ። ወደፊት ታውታላችሁ ወይዘሮ ባዩሽ ማን እንደሆነች። እንደገና ደግሞ ወይዘሮ ባዩሽ ከሀና አባት ጋር ከሀና አሳዳጊ ጋራ ምንድን ነው የሚያገናኛቸው የሚለውን ነገር ወደፊት ግልጽ ውስብስብ ስለሆነ ወደፊት ግን ግልጽ ስለሚሆን አብራችሁ ቆዩና ታውታላችሁ ሁሉንም ነገር። ነገር ግን አሁን ይሄ ሁሉም ነገር ያሳሰበው አሁን ላይ የምርመራ ውጤት ከተቀየረ ፊልሙ በጣም ያስጠላል የምትሉ አብዛኛዎቻችሁ ኮሜንት ላይ መቀየር የለበትም ሀና ልትጎዳለች፣ እውነቱን መታወቅ አለበት ብላችኋል። በነገራችን ላይ ያንን ፊልም ለማርዘም ከተፈለገ ሌላ ፕሮሰስ አለ ያላችሁ ነገር አለ። ነገር ግን ሌላ ፕሮሰስ የለም። ግዴታ ወረቀቱ እንዲሰረቅ ይደረጋል። ይሄ የፊልሙ አንዱ አካል ስለሆነ ወረቀቱ ማለቴ ውጤቱ ይሰረቃል። ሰራቂዋም ወይዘሮ ባዩሽ ናት። ምክንያቱም ባዩሽ ሁሉን ነገር አዘጋጅታ በኮንፊደንስ ምንም እንደማያመጡ ነበረ ስታዘጋጀ የነበረችው። ለዛም ነው ምንም አይነት ስጋት እንዳይገባሽ ብላ እርግብን የነገረቻት። የሁሉም ስጋት ግን በፍጹም መቀየር የለበትም። እውነቱን ታውቆ ፊልሙን ለማርዘም ከተፈለገ በሌላ መንገድ መሄድ ይቻላል። የብዙዎቻችሁ ኮሜንትና የብዙዎቻችሁ ጩኸት ነው። ነገር ግን ይሄ ነገር ሊሆን እንደማይችል ብዙዎቻችን እናውቃለን። አሁን ጋር ሀና ይህን ነገር እውነቱን አወቁ ማለት ሌላ ውስብስብ ነገር ይመጣል። ፊልሙ መቀጠል አይችልም የሚለው ጉዳይ እነሱ የሚያውቁበት ወይም ደራሲ ይሆናል። እንደኔ ግን አስተያየት ስጪ ካልሽኝ ሀና እውነቱን አውቃ እንደገና ሌላ ረጅም ርቀት መሄድ የሚቻልበት መንገድ አለ። እሱም ሀና አባቷን በጣም ትወዳለች። ስለዚህ ከአባቷ ጋር የምትኖርበት ከኔ ጋር ኑሪ የሚሉን እንደገና እሷ ደግሞ ከእናንተ ጋር ኖርም የሚለው ረጅም ታሪክ መቀጠል ስለሚቻል በዛ ቢቀጥሉ ብዬ አስባለሁ። ውዶቼ አመሰግናለሁ ለነበረኝ ቆይታ። ሰላም ዋሉልኝ።